በመቁጠሪያ ስትጠቀሙ 5 ነገሮችን ብያቸዋለሁ። ሲመታ መብላት፣ ማቃጠል፣ መውረር፣ እንደ ድንጋይ መሆን፣ በሰውነት ውስጥ መሄድ። እነዚህ 5ቱ ነገሮች የመናፍስት ድብብቆሽን የማወቂያ አንዱ መንገድ ነው። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ መዛግብቱን ሁሉ አወጣና በሙሉ ለጣዖት መንፈስ ሰጠ። ከዛ ይህም ንጉሥ አካዝ በተጨነቀ ጊዜ እግዚአብሔርን መበደል አበዛ ይላል። እግዚአብሔርን መበደል አበዛ። ከቤቱ የሚያስፈልገውን ነገር ሁሉ አወጣ። ስሙንም ሰደበ፣ አዋረደ። በትውልድ ውስጥ ያለውን የኃላፊነት ወንበር ለክፋትና ለጥፋት አዋለው። ታሪካዊ የሆኑ ውድቀቶች እየበረቱ ሲመጡ ተጨነቀ። ሲጨነቅ ደግሞ አሁንም መበደልን አበዛ። እልህ ነው። ከዛ አሁን ቂም ደግሞ ጨመረበት። ከዛ ቀጥሎ በቀል መጨመር ሲጀምር ለመተቱም ለደማስቆ አማልክት የሶርያ ነገስታት አማልክትን ረድተዋቸዋልና እኔን ይረዱኝ ዘንድ እሰዋላቸዋለሁ ብሎ ሰዋላቸው። ነገር ግን ለእርሱና ለእስራኤል ሁሉ እንቅፋት ሆነ ይላል። በቃ አሁን ደግሞ ቀጥታ ጣዖት ውስጥ ገባ። አሁን አንዳንድ ሰዎች ኦርቶዶክስ ይጨቃጨቃሉ፣ ምን ይላሉ፣ ይጣላሉ። እዛ ጋር እንዲህ መጣላትንም የሚያስቀምጥ ክፉ ኃይል አለ። እዚህ ጋር ደግሞ የምታየውን ጠብ አይተህ ደግሞ መናፍቅ ቢሆን ይሻላል ትላለህ። እዛ ስትሄድም ደግሞ ቆይቶ 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 አይመችህም። አይተው ጌታ ሆይ ጌታ ሆይ ጌታ ሆይ ብለህም አይመችህም። ጮህ 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 አይመችህም። ወደ ምርቃና የሚወስድ መንፈስ ከህይወት ጋር ይዛመዳል። እንደ ምርቃና የሚገፋፋ በውስጥ በኩል ጌታን የሚመስል ግን ያልሆነ ዲያብሎሳዊ የሆነ ሸክም ትጫናለህ። በመንፈስ መሞላት በሚለው ጉዳት ውስጥ በጣም በረቀቀ መንገድ ጠላትህን ወዳጅ ታደርገዋለህ። አቤት አቤት አቤት! እግዚአብሔር እንዲህ አይነቱን ክፉ መንፈስ ያርቅልን። አያችሁ፣ አማልክት ለሶርያውያን ረድቷልና ለአሶርያውያን ረድቷልና ለእኔም ይረዳኛል ብሎ የቤተ እግዚአብሔርን ዕቃ ሰጥቶ ወርቁን ሰጥቶ መዛግብቱን ሰጥቶ ታሪካዊ መረጃዎችን ለነሱ አሳልፎ ሰጥቶ የእስራኤል ምስጢር እንዲህ ነበረ፣ የአባቶቻችን ጉዳይ እንዲህ ነበረ ብሎ አዋርዶ ሁሉን ነገር ብሎ ደግሞ